የኑሮ ውድነት በዚህ ከቀጠለ ወደፊት የልጆች ስም እስቲ ተማሪዎች ስማችሁን በሚገባ አዳምጡ። ጤፍ ብርቁ ማናያው ጤፍ ብርቁ ማናያው አቤት አትልም እንዴ? የሽንኩርት ሀብታሙ እሺ። ዘይቱ ውድነ አይደል? ሽሮዬ አሳሳኸኝ እናችሁን አውጣ በቆሎ ቢከዳኝ ወሬ ታወራለህ አይደል? የኪራይ ቤት አስጨናቂ እሺ። ስኳር ነህ የሩቅ ሰው ተመችቶኛል። ሽምብራው ድል ነሳ ወሬ ታወራለህ አይደል? አለ ጥጋቡ ዘገየ አልመጣም ዛሬ። ጎመኑ አየለ እሺ። እና ቶሎ እጅህን አታውጣ። ኑሮዬ ከበደኝ እሺ። እውነት ነው። ቢያድግልኝ ደሞዜ ቀርቷል። ይሄ ልጅ ትምህርት አቁሟል። ቢያድግልኝ ደሞዜ ይሄ ልጅ ትምህርት አቁሟል ብላለች። የማንም ደሞዝ ሲያድግ አላየ ነው። ለማንኛውም የኑሮ ውድነት በጣም የጨመረ ስለሆነ ሀገራችን ላይ ወደፊት የምናወጣው ለልጆቻችን ስም ይሄን ይመስላል ማለት ነው። የተዋዝናናችሁ ማለት ነው። እኔ ሁሉም አዝናንቶኛል። ለማንኛውም የኛ ሰው ይፈጥራል፣ ለወሬም እንደዛው ነው፣ ለፈጠራም እንደዛው ነው። የኛ ሰው እንግዲህ ምን እናርገው? ለማንኛውም አድንቅ ያለው ሲስቱ ይመች አንደኛ ነው።